ሄይ ጋይስ እስቲ ዛሬ ደግሞ ስለ ዳይክሎፌናክ እናያለን። ዳይክሎፌናክ እንግዲህ ናን ስቴሮይዳል አንቲ ኢንፍላማቶሪ ድራግ ከሚባሉ መድኃኒቶች ወይ የህመም ማስታገሻ መድኃኒቶች አንዱ ነው። ሶ ዳይክሎፌናክን ብዙዎቻችን እንወስዳለን፣ ግን ያልተጠና እንዲሁም ጤናን ያላማከለ አወሳሰድ ነው የምንወስደው። ዳይክሎፌናክ እንደዛ መወሰድ የለበትም፣ ምክንያቱም የራሱ የሆነ ሳይድ ኢፌክት ስላለው ማለት ነው። ጨጓራ ላይ ችግር ከሚያመጡ መድኃኒቶች ዳይክሎፌናክ ወይ ደግሞ ናን ስቴሮይዳል አንቲ ኢንፍላማቶሪ ድራግ የምንላቸው ዋነኞቹ ናቸው። ሰው ጨጓራ የምንለው በሶስት ነገር ይመጣል። የመጀመሪያው ስትረስ ቤዝድ ወይ ደግሞ ስትረስ ኢንዲዩስድ የሆነ ጋስትራይተስ፣ ሁለተኛ ላይ በባክቴሪያ ወይ ደግሞ ኤች ፓይሎሪ በምንለው ባክቴሪያ፣ ሶስተኛ ላይ ደግሞ አሁን ባልኳችሁ ናን ስቴሮይዳል አንቲ ኢንፍላማቶሪ ድራግ የሚባሉት ክላስ ውስጥ ያሉ ሜዲኬሽኖች እና አይቡፕሮፊን እና ዳይክሎፌናክ እና ኢንዶሜታሲን፣ እነዚህ መድኃኒቶች ዋነኞቹ ናቸው። ስለዚህ ልናስተውል ይገባል ማለት ነው። ሶ ዛሬ የመጣሁበት ነገር ምንድነው? እሱ ዳይክሎፌናክ በሁለት አይነት አለ። ሶ ዳይክሎፌናክ ፖታሺየም እና ዳይክሎፌናክ ሶዲየም። ሶ ዳይክሎፌናክ ፖታሺየም ከዳይክሎፌናክ ሶዲየም ልዩነቱን ለማሳየት፣ ዳይክሎፌናክ ፖታሺየም የምንለው እንግዲህ ፕሬሸር፣ ግፊት ያለባቸው ሰዎች፣ ሄርት ኬዝ ያለባቸው፣ እነዚህ የልብ ችግር ያለባቸው ሰዎች፣ አንጂና ፔክቶሪስ የምንለውን ያለባቸው ሰዎች እንዲወስዱት የሚመከር ነው። ያ ማለት ያኛውን ከሚወስዱ ሶዲየምን ከሚወስዱ ፖታሺየምን ዳይክሎፌናክ ፖታሺየምን ቢወስዱ ይመከራል ማለት ነው። ሶ ይህ ፋስት አብዞርበብል ነው። ከዛኛው ይሄኛውን ሪከመንድ ይደረጋል ወይ ደግሞ ይመከራል ማለት ነው። ስለዚህ በተለያዩ ብራንዶች እናገኛለን ፋርማሲ ላይ ራፒደስ እንዲሁም ሬጉናክ በሚል ማለት ነው። ስለ አዳመጣችሁኝ አመሰግናለሁ። ባባይ